ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? እንኳን በደህና መጣችሁ። እንዳያችሁትም ለምንድን ነው አብዱልወኪል እስከዛሬ ድረስ ሀብታም ያልሆነው? ዛሬ ስለሱ ነው የማወራችሁ። አብዱልወኪል ስላችሁ ሌላ ሰው እንዳይመስላችሁ እኔው ነኝ። እና የመጀመሪያው ሊሆን የሚችለው ነገሮች ከመንግስቶች ጋር እሱ ይያያዛል። መንግስቶች ለኛ የሚያወጡልን ፖሊሲ ወሳኝነት አለው። ለምሳሌ በመለስ ጊዜ ምን ነበር? ብር ዋጋ ነበራት። 100 ብር እኮ የቤት መሽሩፍ ነበር። አላልቅ ራሱ ይል ነበር። እኔ አስታውሳለሁ 10 ብር አልቅ የሚልበት ጊዜ ነበረ። በ10 ሺህ ወይ በ15 ሺህ ብር አዲስ ከፍተክ እቃ ቀርቅተክ ትሰራበት ነበረ። መሬት ልግዛ ብትልም እንደዛው፣ መኪና ልግዛ ብትልም እንደዛው፣ ወርቅ ገዝቼ ላስቀምጥ ብትልም እንደዛው። ለምን? ብር ዋጋ ነበረው ያኔ። ገባችሁ? ብር በጣም ዋጋ ነበረው። አሁን ምንድን ነው የሆነው? ንብረት ነው ዋጋ ያለው። በዛ ጊዜ ገዝቶ ያስቀመጠ ነው ተጠቃሚ አሁን ላይ የሚሆነው ብሩ አይደለም። ገባችሁ? በድሮ ጊዜ ብሩ የሰራው ሳይሆን በድሮ ጊዜ ሰርቶ ብሩን እቃ ላይ ያዋለ ሰው ያ ሰውዬ ብቻ ነው እሱ ብቻ ተጠቃሚ። ተጠቃሚ። አሁን ንብረት በቃ ወይ ወርቅ ሊሆን ይችላል ገዝተህ በቃ እሱ እንደዚህ አይነት ሰው ያለ ሰዎች እነሱ ናቸው በጣም ተጠቃሚ ሊሆኑ የሚችሉት። አሁን የለማ አንድ ብር እኮ የለም። አንድ ብር ራሱ ጠፍቷል አሁን ከገበያ። 5 ብርም በቅርቡ ይጠፋል። እና አሁን ዋጋ የለውም። ብር ያለው ዋጋ ንብረት ነው። ንብረት ያለው ሰው ነው አሁን ከምን ጊዜው ብለህ ተጠቃሚ የሚሆነው። እኔ ኬት በኩል አምጣ ጀማ የለም። ኬት በኩል በየትኛው እድሜ ነው ማመጣ? እኔ ገና 19 ዓመቴ የአባቴ እርሻ የለ የአባቴን መሬት ሽጬ እንዳልጠቀም። የመጀመሪያው ሊሆን የሚችለው እሱ ነው። በቃ ንብረት እኔ እንደነገርኳችሁ ነው። እሱ አለመኖር አንደኛው እሱ ነው ሀብታም እንዳልሆነ ያደረገኝ። ሁለተኛው ደግሞ እኔ እኮ ባልጌ ነኝ። ስራ አማርጬ ነው የምሰራው። ዝም ብዬ ያገኘሁትን አልሰራም። አይቼ ምናምን መርጬ አማርጬ ነው የምሰራው። እንደውም አንዳንዴ ሳስብ ምን ይመስለኛል መሰላችሁ? በዚህ ምክንያት ድሃ መሆን ራሱ ይመስለኛል። እኔ እንደማስበው ከሆነ በዚህ ምክንያት ድሃ ትሆናለህ የሚል አስተሳሰብ አለኝ። ለምን? ስራ አማርጬ ስለምሰራ። የሁለተኛው ደግሞ ይሄ ነው፣ ስራ አማርጬ ስለምሰራ። የሶስተኛው ደግሞ በጣም ወጥሬ ደግሞ አልሰራም፣ ችግር አለብኝ። ይሄ ነው በተቻለኝ ኃይል አቅም መሰረት ጠንክሬ ወጥሬ አልሰራም። የሶስተኛው ይሄ ነው። ለምሳሌ አንደኛው ከመንግስቶች ጋር ይዘል። ለምሳሌ ልንገራችሁ፣ የኑሮ ውድነት የሚባለው ነገር ምንም ሊገባኝ አልቻለም። እንዴት ቤት በኩል የኑሮ ውድነት? እስኪ የሚመረተውን ዕቃ የሚሰራውን ዕቃ ፈጣሪ ባበቀለው እኮ ነገር እኮ ነው። ሌላ እኛ የምናመርተው ነገር አለ? በእኛ የሚወጣ ነገር አለ? የለም። ፈጣሪ ባወጣው ነው አሻሽለን የምንሰራው። እኔ ይሄ ኢንፍሌሽን የሚባለው ነገር ራሱ አይመስለኝም፣ ያለ ነገር ራሱ አይመስለኝም። እነዚህ የሆኑ ሰዎች አሉ፣ የሆኑ ሚስጥረኛ እነዛ ሰዎች ነው ማፈናቡ። የት እንዳሉ አናውቅም እንጂ እና እነሱ ሰዎች ናቸው ዓለምን ይዘው እንዲህ የሚያንቀጠቅጡን። አንደኛው ደግሞ አሜሪካ ነች። አሜሪካ እና እንዳልሆነ የሆነበት ምክንያት እንደዛ ነው። አሁን ያ ጊዜ ቢመለስ ኖሮ ትሆን ነበር። በደንብ ነው የምሆነው። ትቀልዳለህ። ይሄ የሶሻል ሚዲያ ባይኖርም ሐታ ነገር ባይኖርም ራሱ እንደመሆን ምንም አልጠራጠርም። ለመላ በቃ ብሩ የዛ ጊዜ ብሩ በጣም ዋጋ በጣም አለው። ትቀልዳላችሁ እንዴ? ለዛሬ ያለኝ ይሄ ነው። በሌላ ጊዜ እስከምንገኝ ድረስ አንድ ያርገን። ቻው